ዩክሬን በራሻ ላይ የወሰደችውን የድሮን ጥቃት እንግዲህ ሙሉ ለሙሉ ኃላፊነት በመውሰድ ጥቃቱ እንዲፈጸም የሚያደርገው ይህ ግለሰብ ነው ተብሎ የተነገረ ይገኛል። ስለዚህ ግለሰብ መጨረሻ ላይ መነግራችሁ ይሆናል። ከዛ በፊት ግን በአሁኑ ሰዓት የተሰሙ ኢንፎርሜሽኖችን ወደ እናንተ ላቅርብ። ትናንትና እንደነገርኳችሁ በሁለቱ ሀገራት መካከል ድርድር ተደርጎ ነበር። ይህም ድርድር የተደረገው እንግዲህ በቱርክ ነው። በዚህም የድርድር ጊዜ እንግዲህ የተለያዩ ዴሊጌሽኖች ማለትም የራሻና የዩክሬን ዴሊጌሽኖች ተገኝተው ነበር። በዚህም ውይይት ላይ የራሻ ዴሊጌሽኖች እንደምትመለከቷቸው እንግዲህ እጅግ በጣም ተከፍተው ነበር። መምጣት ስላለባቸው ነበር የመጡት። ፊታቸው ሁሉ ያስታውቅ ነበር። በተቃራኒ ደግሞ በዩክሬን ሳይድ የነበሩት ሰዎች እንግዲህ በደስታ ውስጥና በድል ቫይብ ውስጥ ነበሩ የነበሩት። ይህም ውይይት እንግዲህ መደረግ ስለነበረበት ነው የተደረገው እንጂ በሁለቱ መሃል በተፈጠረው ችግር መሰረት እንግዲህ ላይደረግ ይችል ነበር። ብዙዎችም ይሄን ገምተው ነበር። በዚህም ድርድር ላይ እንግዲህ ብዙ መሰረታዊ የተባለ ነገሮች አልተገኙበትም። ነገር ግን ዩክሬን ፕሮፖዝ አድርጋለች። ይህም እንግዲህ ለ30 ቀን የሚቆይ የተኩስ አቁም ስምምነትን ራሻ እንድትቀበል ፕሮፖዝ አድርጋለች ማለት ነው። በተቃራኒው ደግሞ ራሻ ለ3 ቀን ብቻ የሚቆይ ማለትም በዚህ ጦርነት ህይወታቸው ያለፉ ወታደሮችን አስክሬን ለመሰብሰብ የሚጠቅም የ3 ቀን የተኩስ አቁም ስምምነት እንስማማ ነበር ራሻ ደግሞ ያመጣችው ፕሮፖዛል። በተጨማሪም እንግዲህ ተጨማሪ የሆነ የእስረኛ ልውውጥ ለማድረግ እንግዲህ ሁለቱ ሀሳብ አቅርበዋል ማለት ነው። እንዲሁም የዩክሬን የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ ሁለቱ መሪዎች ማለትም በመሪ ደረጃ ቭላዲሚር ፑቲን እና ዜሌንስኪ ተገናኝተው በአካል እንዲያወሩ ፕሮፖዝ አድርገዋል ማለት ነው። እሳቸው ዩክሬን ነው ይህን ፕሮፖዝ ያደረገችው። ይህንንም ተከትሎ እንግዲህ የቱርክ ፕሬዚዳንት የሆኑት ኤርዶጋን እንደተናገሩት ከሆነ ሁለቱ ሀገራት በመሪ ደረጃ እንዲገናኙና እንዲያወሩ በተጨማሪም እንግዲህ በመሃል ላይ ደግሞ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ እንዲገኙ ጠይቀዋል። እሳቸው ለሁለተኛ ጊዜ በቱርክ የተደረገው ድርድርና ንግግር እንግዲህ ስኬታማ እንደሆነና ለሚመጡት ቀናት ደግሞ ቀጠሮ እንደያዙ ተናግሯል እሳቸው ማለት ነው። ታዲያ ከትናንትና በስቲያ የተደረገውን የድሮን ጥቃት ተከትሎ እንግዲህ እስካሁን ድረስ ራሻ ኦፊሻል የሆነ መግለጫ አልሰጠችም በፍጹም ማለት ነው። ይሄም እንግዲህ የዓለም ህዝብና የዓለም መሪዎችን እጅግ በጣም አስጨንቋል። ራሻ ምን አይነት ሜጀር ነው የምትወስደው? ምን አይነት እርምጃ ነው የምትወስደው? እንዴት ዝም አለች? የሚለው ቴረር እጅግ በጣም ዓለምን አስጨንቋል። ይህም ጥቃት እንግዲህ የራሻን ሴኩሪቲ በማይታመን መልኩ ብሪጅ አድርጎ በራሻ ለብዙ ጊዜና ዓመታት የቆየ ትልቅ የሆነ ሚሽን ነው። ይህም እንግዲህ የራሻን ሴኩሪቲ ዊክነስ ያሳየ ነው ወይም ድክመት ያሳየ ነው። በዚህ ምክንያት እንግዲህ በአሁኑ ወቅት ራሻ ራሷን ዘግታ እንግዲህ ሴኩሪቲዋን እያጠናከረች ትገኛለች። በራሻ የሚገኝ እያንዳንዱ መኪና፣ እያንዳንዱ የካርጎ ትራንስፖርቴሽን መንገዶች ራሷን ከእንደገና በሚባል መልኩ በአዲስ መልኩ እየፈተሸች ነው። እሷም የመልስ ምት ከመሰወዳ በፊት ተጨማሪ ጥቃቶች እንዳይኖሩ ራሷን እየፈተሸች ትገኛለች። በአሁኑ ወቅት በራሻ እጅግ በጣም ጥብቅ የሆነ የሴኩሪቲ ፕሮቶኮል አለ። ሁሉም ነገር በራሻ ውስጥ የሚገኝ ከራሻ የሚገባ ራሻ ውስጥ ያለ ነገር ከእንደገና እየተፈተሸና እየታየ ይገኛል በአሁኑ ወቅት ማለት ነው። ዩክሬን የፈጸመችውን ይህንን የድሮን ጥቃት እንግዲህ ከትሮይ ፈረስ ጋር ትሮይ ፈረስን ሁላችን እናውቀዋለን፣ የሱን ታሪክ እናውቀዋለን። ከሱ ጋር እያነጻጸሩት ይገኛል። ይመሳሰላል። አሰራራቸውም ራሱ ከእንጨት ነው ሁለቱም የተሰሩት። እናም በአሁኑ ወቅት እንደዚህ አይነት በኤአይ የተሰሩ ቪዲዮዎችና ፎቶዎች በተለያዩ ሶሻል ሚዲያዎች እየተጋሩ ይገኛሉ። ነገር ግን የዚህ ሚሽን ዋና ኃላፊ ሆኖ በመስራት እንግዲህ ይህ ነገር አቺቭ እንዲሆን ያደረገውን አንድ ሰው ላስተዋውቃችሁ። ይህም ግለሰብ እንግዲህ ከጀርባ የምትመለከቱት የዩክሬን የደህንነት ቢሮ ዋና ዳይሬክተር የሆነው ቫሲል ማሊዮክ ነው። ይህም ግለሰብ እንግዲህ የ42 ዓመት እድሜ ያለው ሲሆን እንግዲህ በዩክሬን ሚሊታሪ ውስጥና ዩክሬን ውስጥ በሚገኙ በደህንነት ቢሮዎች ውስጥ እንግዲህ ለተለያዩ ጊዜዎች ሰርቷል። የዚህን ሚሽን ሙሉ ኃላፊነት በመውሰድ እንግዲህ ይህ ሚሽን ተግባራዊ እንዲሆን ያደረገው ግለሰብ ነው። በዚህም እንግዲህ ሽልማት ሰጥቶታል። ዜሌንስኪ እንግዲህ ቢሮአቸው ድረስ በትናንትናው ዕለት ጠርተውት እንግዲህ ድላቸውን ከሱ ጋር በሚገርም ሁኔታ አጣጥመዋል። በዚህ ሁኔታ ነበር እንግዲህ የተቀበሉት ቢሮአቸው ድረስ ማለት ነው። ለሱም እንግዲህ ምስጋናቸውንና ደስታቸውን በትዊተር ፔጃቸው በዚህ መልኩ ገልጸውለታል ማለት ነው እንደምትመለከቱት። ታዲያ በአሁኑ ወቅት ተጨማሪ ዜና ወጥቷል። ይህም እንግዲህ መኪኖቻቸውንና ሹፌሮቻቸውን ይመለከታሉ። ማለትም ይህንን ጥቃት ለመፈጸም የተጠቀሙባቸው መኪኖችን የነዷቸው ማናቸው የሚለው ነገር ይፋ ወጥቷል። እነዚህንም ባለ 18 ጎማ የሆኑ ትላልቅ መኪኖችን በጣውላ የተሰራው ቤት ከተቀመጠባቸው በኋላ ከላያቸው ላይ ማለትም ከጣሪያቸው ላይ ደግሞ እነዚህ ጥቃት የሚፈጽሙት ድሮኖችን በድብቁ መልኩ በማይታወቅ መልኩ ሸሽገው ካስቀመጡ በኋላ እነዚህንም መኪኖች ወደሚፈልጉበት ቦታ እንዲያደርሱላቸው የቀጠሯቸው ራሻን ሹፌሮች ናቸው። ለእነዚህም ሹፌሮች ስራው በኦንላይን ቅጥር የተደረገላቸው ሲሆን እንግዲህ ስራቸውን ከጀመሩ በኋላ ልክ ቦታቸው ላይ ሲደርሱ ይደውልላቸዋል። ማለትም ከዩክሬን ሲክሬት ሰርቪስ በአንደር ከቨር ባሉ ሰዎች ማለት ነው። ከዛም በኋላ የምንፈልገው ዴስቲኔሽን እዚህ ጋር ነው፣ ስለዚህ መኪናውን አቁማችሁ አሁኑኑ እንግዲህ ሂዱ ተብሎ ብር ዋይድ ይደረግላቸዋል ወይም ይከፈላቸዋል። ስለዚህ እነዚህ ሹፌሮች ከተከፈለማ ምን ችግር አለው ብለው መኪናቸውን እዛው አቁመው ይሄዳሉ። ነገር ግን በአሁኑ ወቅት 3 የሆኑ ራሻኖች ሹፌሮች ማለትም እነዚህ መኪኖች የነዷቸው በእስር ላይ ይገኛሉ። እንደዚህ ታስረዋል ማለት ነው። እናም በአሁኑ ወቅት የራሻ ጥቃት በዓለም ዙሪያ ይጠበቅ ይገኛል። ራሻ ደግሞ ውስጧን የተመለከተች ነው። አዲስ ነገር ካለ ወደ እናንተ ማቀርብ ይሆናል።